ብዙ ሰዎች ስለ መንፈስ ቅዱስና ስለ እሳት የተለያየ መረዳት ነው ያላቸው። ሁላችንም ጌታ ኢየሱስ ክርስቶስ በመስቀል ላይ እንደሞተ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ በልባችን አምነን በአፋችን ስንናገር በዛች ሞመንት ከእግዚአብሔር መንፈስ ነው የምንወለደው። መወለድ ብቻ አይደለም። ይኸውላችሁ የሰው ልጅ ፊዚካሊ ሲወለድ ከእናቱ ይቆረጥና ነው የሚወጣው። ትቆረጣል፣ ትለያያል። መንፈሳዊ ዓለም ደግሞ ስትወለድ አንድ ነው የምትሆነው። ኧረ አሜን በሉ ባከር። ወደ አንድነት ነው የምትመጣው። ኦፖዚት ነው። አይገርምም? ያ ማለት ግን ሰው ጌታ ኢየሱስን ተቀበለ ዳግም ተወለደ ማለት በመንፈስ ቅዱስ ተሞላ ማለት ደግሞ አይደለም። የመንፈስ ቅዱስ ኃይል ወደ ህይወታችን ሲመጣ ለተለያየ ዓላማ ነው የሚመጣው። አንዳንዱ ለሀብት ይመጣል። መጽሐፍ ቅዱስ ይናገራል፣ ሀብትን እንድታገኝ ኃይልን ሰጠው ይላል። አይገርምም? ልክ የኃይል መጥቶ ሲቆጣጠር እንደ ማግኔት ሀብት ወደ አንተ ዝም ብሎ ይመጣል። ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ያ ኃይልን ትቀበላላችሁ የተባለውን አኖይንቲንግ ፓወር ይመጣና ከዚህ በፊት ማድረግ የማትችለውን፣ ከዚህ በፊት ማሰብ የማትችለውን፣ ከዚህ በፊት መሄድ የማትችለውን የሚያስኬድ ኃይል መጥቶ ግብት ይልባል። ዛሬ እግዚአብሔር ስለሱ ነው ተናገር ያለ። የሆነ ሰው ላይ ኃይል ሲመጣብህ መጀመሪያ ሰዎች አንተን አይተው እንደተለወጥክ ያውቃል። አይገርምም? ይመጡና ምንድነው ሆነ ነገር ተቀገና ስትገባ ሰምቲንግ ምን አገኘ ይለዋል። ኢቭን መልክ ይቀየራል። አይገርም? አይነህ አካባቢ ሰዎች ሲያዩ ሌላ ነገር ያያሉ። ኢቭን መናፍስት ያለባቸው ሰዎች አንተን ማየት ትንሽ ከበድ ይላቸዋል። የሆነ ትከብዳለህ። ዝም ብለህ ከበድ ያለ ነገር ዛሬ የሆነ ሰው ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የእግዚአብሔር ኃይል አንዳንዱ ለባለጠግነት ይመጣል፣ ለአንዳንዱ ለዝማሬ ይመጣል፣ ለአንዳንዱ አጋንንት ለማስወጣት ይመጣል፣ ለአንዳንዱ የሀገር ጠቅላይ ሚኒስቴር እንዲሆን ይመጣል። በተጠራበት ጥሪ ላይ ከሌሎች ሁሉ ሰዎች ከፍ ብሎ ተጽዕኖ እንዲያመጣ የሚያደርግ የእግዚአብሔር ኃይል ዛሬ የሆነ ሰው ላይ ኃይል ይመጣል። አሜን 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 አሜን። የፈለገ ራእይ ቢኖርህ፣ የፈለገ ቪዥን ብታይ፣ የፈለገ ትንቢት ቢነገርህ ኃይሉ እስኪመጣ ድረስ ያንን ፐርፐዝ ያንን የተጠራህበትን ጥሪ ወደ ፉልፊልመንት ማምጣት አትችልም። አይገርም? ብዙ ሰዎች አሁን ራእይ አይተዋል፣ መልአክ መጥቶ ተናግሯቸዋል፣ ትንቢት ሰምተዋል። ከልጅነታቸው ጀምሮ ራእይ ሲያዩ ነበረ። ይሞክሩታል፣ አይሆንም። it doesn't work። አይገርም? ያለ እግዚአብሔር ቅባት ለመዘመር የሚሞክሩ በሙዚቃ ህዝቡን ምናምን ይልኩ አሉ። ህዝቡም ያውቃል፣ ሰይጣንም ያውቃል፣ መላእክቶችም ያውቃሉ፣ የዘመረው ሰውዬ ራሱ ያውቃል። ዝም ብሎ ነው የሚታገለው። ያ ትግል ሲሆን ያስታውቃል። ቅባቱ ሲመጣስ ረባህቶካ ገለል አሜን አሜን አሜን። ዛሬ እግዚአብሔር እንደዚህ ብሎኝ መጥቻለሁ። በተራቡ ልጆቼ ላይ ኃይሌን አስቀምጣለሁ። በተራቡ ልጆቼ ላይ ኃይሌን የእግዚአብሔርን ስራ በራስ አቅምና ችሎታ ለመስራት እንደመሞከር ትልቅ ስህተት የለም። ብዙ ሰዎች ትላልቅ መጽሐፍ ያነቡና የሆነ የእግዚአብሔር ዙፋን ላይ ይቀመጣሉ። ገሌ ስህተት ነው፣ ገሌ ልክ ነው፣ እኛ ያጸደቅነው ሰውስ ይጸድቃል። እግዚአብሔር የጠራውን ሰው አንተ ቴዎሎጂ ስኩል ጃፓን ሄደ ስለተማርክ ስታንዳርድ ለመሆን የምትሞክር ከሆነ መንፈሳዊ እውርነት ውስጥ ነው ያለው። መንፈሳዊ ነገር በፍጥረታዊ ችሎታ አይመረመርም። እስቲ አይመረመርም። መንፈሳዊ ሰው አይመረመርም፣ እሱ ግን ሁሉን ይመረምራል። ለዚህ ነው ጌታ ኢየሱስ እንደዚህ ያለ፣ ኃይልን እስክትቀበሉ ከኢየሩሳሌም ፌር አይደለም። አሁን ለምሳሌ ጌታ ኢየሱስ ፌር አይደለም። እዚህ ቦታ 3 ዓመት ተኩል ቀንና ሌሊት ተከትለው ቤስት ከተባለው አስተማሪ ከኢየሱስ አፍ ተምረው ደግሞ የተማሩት ፕራክቲካል ትምህርትን የተማሩ አጋንን ሲያስወጣ እያሳያቸው፣ የሞተ ሲያስነሳ እያሳያቸው። እነሱ እኮ እንደዚህ ማለት ነበር። ኧረ ጌታው እኛ የምንጠብቀው ነገር የለም፣ እንወጣለን፣ ተምረናል፣ አይተናል። እንዲያውም እፍ ብለህ አንተ ላይ ያለውን ቅባት አካፍለህናል፣ አጋንን ታስወጥተናል፣ አሁን መሄድ አለብን ሲሉ ይሄ ሁሉ ብቁ ያደረጋችሁ ማለት ከኔ ጋር መሆናችሁ መማራችሁ ብቁ ያደረጋችሁ። ብቁ የሚያደረጋችሁ ግን የእግዚአብሔር መንፈስ በላችሁ ላይ ነው። ኤርምያስ 1 ዛሬ የሆነ ቅባት አለ። ጌታ ኢየሱስ እስቲ አንብቡ። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝንህ ሁሉ ትናገራለህና ብላቴና ነኝ አትበል። እሺ እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ
አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኖሬአለሁ፣ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ። ኤርምያስ በቃ ወደ ላኩ ትሄዳለህ ሲል ኧረ ተሳስተሃል። እግዚአብሔር ሆይ መናገር ወደማይችል ሰው ነው የመጣኸው። ወደ ሌላ ቦታ መሄድ ወደማይችል ሰው ነው የመጣኸው። እግዚአብሔር እንደዚህ ያለው ማን ነገረ? ከማፀን ሳትወጣ በሆድ ሳልሰራ ቀድሼሃለሁ። እግዚአብሔር መጨረሻችንን ከመጀመሪያ ያውቃል። በሉ እስቲ አሁን ያለህበት ሁኔታ ስለ ነገ ምንም ማስረጃ አይደለም፣ ዋስትና አይደለም። በዓለም ላይ ትላልቅ ስራ የሰሩ ሰዎች በአብዛኛው ወይም ምናልባት ሁሉም ከዚህ ቀደም በራሳቸው የማያምኑ የነበሩ ሰዎች ናቸው። ሰዎችም የማያምኑባቸው የነበሩ ሰዎች። አብዛኛው ሰው ስለ ራሱ የሆነ ክሊር የሆነ ዲፋይን አድርጎ ሊሚት አስቀምጦ በቃ እኔ ይሄ ነኝ፣ ዘር ማንዘሬም ይሄ ነው፣ ከዚህ በላይ መሄድ አልችልም ብሎ ወስኗል። ሳይንቲስቶች የሆነ ጥናት አጠኑ። በጣም ይገርማቸዋል። ቁንጫ ስትዘል በነገራችን ላይ በጣም ረጅም ነው የምትሄደው፣ 10 ምናምን ሜትር ትዘላለች። ከዛ ምን አደረጉ? የተለያዩ ቁንጫ ዘሮችን አደረጉና እንትን ውስጥ አስቀመጧቸው፣ ግላስ ውስጥ እና ግላሱ አንደኛው 1 ሜትር ነው፣ አንደኛው እንደዚህ ነው፣ የተለያየ አደረጉና እዛ ውስጥ አስቀመጧቸው። ከዛ በኋላ ሲዘሉ መቷቸው የሚመለሱበትን ቦታ ለኩ። ከዛ ቦክስ ውስጥ አወጧቸው። የሚገርማቸው ሁሉም ከወጡም በኋላ የሚዘሉት እስከ ግላሱ ብቻ። በጣም የገረመኝ ግን እሱ አይደለም። የነዚህ ልጆች ከተወለዱ በኋላ ሲያጠኑ ልክ የእናታቸውን ያህል ብቻ ነበር። ሊሚት ያደረገባቸው ምንድን ነው? ያ ነገር። አብዛኛው ሰው እንደዛ ነው። ዛሬ ይህንን ሊሚት ነው የምሰብረው በናዝሬቱ በኢየሱስ ስም። አሁን የደረስሽበት የመጨረሻው አይደል። እምቢ ካልክስ እንደዛች ቁንጫ እግዚአብሔር የፈጠረ ለ20 ሜትር 1 ሜትር ብቻ እየዘለልክ ትኖራለህ። እግዚአብሔር የጠራህ ለትልቅ ነገር እዛው ሰፈር ውስጥ ትውላለህ። አሁን እየገባኝ እያደግኩ እየሸመገልኩ ስመጣ ሁሉ ነገር ቁጭ ብሎ በመጠበቅ አይደለም። የኔ ድርሻ አለ። እግዚአብሔር በልቤ ውስጥ ያስቀመጠውን ህልም የፈለግኩትን ያህል የመለጠጥና የማሳነስ እንደ እምነቴ መጠን እኔ ጋር ነው ያለው። ከኔ ጋር ናቸው። አንዳንድ ሰው ዓለምን ትዞራለህ ሲል ኬንያ ነው የሚታየው። አንዳንድ ሰው ደግሞ ካርታ ያወጣና ዓለምን ሁሉ ከተሞቹን ይጠራል። ከዛ ያን ሰው ስታዩት ሄዷል እዛ በጠቅላላ። አሜን 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 አሜን። እንደ እይታ ነው። ያችን ሴት መጣና በቃ ባሌ እግዚአብሔር ሰው እንደነበረ አንተ ምስክርና አለች። ሪል እግዚአብሔር ሰው ነው ባሏ። ሌላ ምስክር አልጠራም። አንተ ትመሰክራለህ አትመሰክርም ብላ ማይክ ሰጥ ለራሱ ለኤልሳ ተመሰከረ። ኧረ እግዚአብሔር ሰው ነው አላት። በቃ እሱ ግን የተሳሳተው ነገር አለ። ይህንና ልጆቼን ዕዳ ውስጥ አስገብቶ ነው የሞተው። በእግዚአብሔር ስራ የሚታማ ሰው አይደለም። አብዛኛው የእግዚአብሔር ሰዎች ቤተሰቦቻቸውንና ራሳቸውን መከራ ውስጥ ከተው ነው። እውነተኛ የእግዚአብሔር ሰዎች አብዛኛው የእግዚአብሔር ሰው በዓለም ዙሪያ ያለ ራሱና ቤተሰቡ ችግር ውስጥ ናቸው። ከዛ ለሴትዮዋ እንዲህ አላት። ምን አለ ሲላት ዘይት አላለች። እሱ ዘይት ይመቸኛል፣ ነቢይ ዘይት ይመቸኛል አላት። ምን ያህል ሲላት 1 ሲኒ ናት። ኧረ በቂ ነው። ግን አሁን ከዚህ ቀጥሎ ያለው ግን ያንቺ ኃላፊነት ነው አላት። ምን ላርግ ስትለው ሰፈር ውስጥ ያለ ጋን እንዳይቀር፣ እንስራ እንዳይቀር፣ በርሜን እንዳይቀር፣ መዘብዘፊያ እንዳይቀር፣ ምንም ነገር እንዳይቀር ሰብስበሽ ይዘሽ ነው ያለው። ከዚህ በኋላ ቀጥሎ የምትወስደው ዘይት የሚወሰነው በማን ላይ ነው? በሷ ላይ። ቦቴም ቢኖራት ይሞላል፣ የፈለገውን ነገር ቢኖራት ይሞላል። ከዛ በኋላ እንዲኮን ያለ ሰውየው ጸለይበትና እኮ ስታባዘው አብራት አልቆመም። ብርሽን ዝጊና ዝም ብለሽ ማድረግ ጀመር ይችላል። እቃው ሲያልቅ ዘይቱ ቆመ ይላል። አናደደም? በዛ ሰዓት እርግጠኛ ነኝ ነው ብትለው ዘይቱ የቆመ ሰዓት ላይ ደስታ አይደለም ይሰማል፣ ብስጭት። አንተም እንደዛ ነው። አብዛኛው ሰው የእግዚአብሔር ኃይል ቢመጣበት ምን እንደሚያደርግ አያውቅም፣ የት እንደሚሄድ አያውቅም፣ ህልም የለውም። ወደዚህ እየሄደ እያለ ሰዎች ወደዛ የሚወስዱት ከሆነ ወደዚህም ነው የሚሄደው። ኢትዮጵያዊ በጣም ግራ የገባው ሰው ፌስቡክ ላይ የሚገርመኝን አንድ ነገር ልንገራችሁ። የሆነ ፎቶ ፖስት ስናደርግ የመጀመሪያዎቹ 5 ሰዎች ከሰደቡን ሁሉም ይሰድበናል። የመጀመሪያው ሰው 5 ሰው ከባረከን ሁሉም ይባርከናል። ሰዎቹ ግን እነዛው ናቸው። ስለዚህ የራሱ ጭንቅላት የለው። በቲፎዞ ነው የሚነዳው ማለት ነው። ኢትዮጵያዊ ምን ሆነናል ግን? ኢትዮጵያውያን እንደ ኢትዮጵያዊ ሰዓት የሞላው ሰው የለም። ስንት ሰዓት እንገናኝ በፈለግከው ሰዓት የሚል የተባረከ ህዝብ ኢትዮጵያዊ ብቻ ነው። የማንም ሰው ቤት ገብታ አንኳኩተ ምሳ ስጦኝ ማለት የምትችለው ኢትዮጵያ ብቻ ነው። ሌላ ሀገር የእናት ቤት አሜሪካ ሀገር ይኬዳል። የእናት ቤት ሳይደወል ቀጠሮ ሳይያዝ ይኬድ ማሚ ቤት መምጣት ይችላል። አይካንት አልችልም። ኔክስት ዊክ የዛሬ ወር ሐሙስ ቀን 7 ሰዓት ላይ 6 ሰዓት ብትመጣ ፖሊስ ነው የሚጠራ። ደንበለ ወኪን የምትገባበት ሀገር እዚህ ሀገር ብቻ ነው። አንድ ሰው ብቻ ሰርቶ 30 ሰው የሚኖርበት አስማተኛ ምድር ኢትዮጵያ ብቻ ነው።
አባዬ 20 ብር ስጠኝ አለው ልጁ። ምን ታረግበታለህ ሲለው ትምህርት ቤት አስማት አለ አለ። እኔ በ500 ብር 20 ሰው ማኖር አስማተኛ አባት እያለ ከፍለታ ያለ አለው። ቅባት ሲመጣ አንደኛ ቅባቱ ለምን እንደተፈለገ ለምን እንደፈለግከው ቅባቱ ሲሰጥ ምን እንደምትሰራ ክሊር የሆነ ቦርድ ላይ የተለጠፈ የምትሄድበት አቅጣጫ እስከሌለህ ድረስ እግዚአብሔር ቅባቱን አይሰጥም። ኃይለኛ ቅባት ሲመጣበት ምን ልታረግበት እቅድ አለ፣ አቅጣጫ አለ፣ የምትሄድበት አለ፣ ታውቀዋለህ መንገድህን። አለበለዚያ በቃ ቅባት ተቀባው ለማለት ነው። ተቀበተ ምንድነው የምታረግበት ቅባት ምንድነው የምትሰሪበት? ወደ ራሳቸው ለመነሳቸው። እሺ አሁን እግዚአብሔር መጣና ትልቅ ቅባት ቁጭ አረገብሽ። ከዛስ እንደዚህ ብለሽ ፎቶ ልትነሽ። አብዛኛው ሰው ነብይነታቸው የሚያሳዩት በዚህ ፎቶ። እኔም አገልግሎት እንደጀመርኩ 1-5 ነበረኝ። ቅባት ይምጣ እስቲ ቅባት ይምጣ የሚል ግን ለምን? እግዚአብሔር ይወላቸው። እግዚአብሔር ጥሩ ነጋዴ ነው። እግዚአብሔር ማን እንደሚያተርፍ ያውቃል። ለባለ 5 እንደሚያተርፍ ስለሚያውቅ ይሰጣል። ለባለ 2 ችሎታ 2 እንደሆነ ስለሚያውቅ ይሰጣል። ለባለ አንዱ ነገረኛ ሰውዬ እንደሆነ ስላወቀ ማለት ነው። ነገረኛ ሰው አበሻ ይመስለኛል። ካልዘራህበት የምታጭድ ካልበተንክረ በቃ ይሁን ገንዘብ ይሄው ሲል ጨለማ ውስጥ ያዝና እዛ ከተተዋ። በዚህ ባህሪ ብዙ ቅባት አትወስድም። የምታተርፍ ከሆነ ግን እግዚአብሔር ቅባቱን ያመጣባል። አሁን ከኔ ጋር ናችሁ በጌታ በኢየሱስ። መንፈስ ቅዱስ መጥቶ ኃይል ስትቀበል በዛ ኃይል የምታተርፈው ነገር ያስፈልጋል። አንዳንድ ሰው የሙቭመንት አባት ነው። አንዳንድ ሰው እግዚአብሔር ለአዲስ ነገር ጅማሬ አባት ያደርገዋል። አሜን በሉ ባካችሁ። ታውቃላችሁ 12 ዓመት ደም የፈሰሳት ሴት ልብስ ነክቶ መፈወስ የሚለውን ሪቫይቫል ያመጣችሁ እሷ ናት። ከሷ በፊት ማንም ሰው ኢየሱስን ነክቶ ተፈውሶ አያውቅም። ሄዳችሁ መጽሐፍ ቅዱሳችሁን ስታነቡ እሷ የምትኖርበት ከተማ ያሉ ህዝቦች ኢየሱስን ለመኑት ይላል። ለምን? እንዲዳስሱት። ለምን? 12 ዓመት የደም ምንጭ ያቆመ መዳሰስ እንደሆነ በሷ በኩል ገባቸው። በአንተ በኩል ዓለም የሚያውቀው አዲስ መገለጥ አለ። በአንቺ በኩል አዲስ መገለጥ ወደ ዓለም ይመጣል። በአንተ በኩል አዲስ መገለጥ በኢየሱስ ወደ ምድር ይመጣል። ጴጥሮስ ብቻ ነው በጥላው ሲፈውስ ያየ ነው። ኧረ አሜን በሉ። እሺ ቶሎ 3 ነጥቦችን ተናግሬ ወደ ጸሎት ሄዳለሁ። ስለ ቅባት በሉ ባካችሁ። ቅባት የእግዚአብሔር ኃይል ሲመጣ አንዳንድ መኪና ይውስቲ ያቺ እያለች ገና 30 ደቂቃዋ ነው እዛ ላይ መጥቶ አጠገባ ብሎ ያልፋል። እኔ መኪና እንደሱ ካለፈኝ ደስ አለኝ። አልወድም። በነገራቸው ላይ ቀይሩ ፈትለክ ነው። ቅባት እንደሱ ነው የሚያደርግ። 20 ዓመት ሙሉ ከምትልበት መጥቶ አድርጎ ዛሬ የእግዚአብሔር ኃይል አንድ ሰው ላይ በኢየሱስ ስም ይመጣ። አሜን ባለማካቸው ኢየሱስ ጌታ። ክሩሴድ ስናደርግ ሌሎች ክሩሴድ የሚያደርጉ ወንድሞች መጥቶ ያናገሩኛል። 2 ቀን ወይ 3 ቀን ብቻ ማስታወቂያ ሰርተ ይህ ሁሉ ህዝብ እንዴት ይመጣል? አያቸው ህዝቡ የመጣው በማስታወቂያ እንደሆነ ነው ማለት ነው የሚያውቀው። እግዚአብሔር ነው ከኋላ እንዲህ እያደረገ ህዝቡን እየነዳ ሄድ ወደዛ ትፈለጋለህ፣ እሳት ያስፈልግሃል እየነዳ የሚያመጣው እግዚአብሔር። አንዳንዱ ራሱን እዛ ሜዳ ውስጥ ነው የሚያገኝ። ገብቷቸዋል? ከኔ ጋር ናቸው። ለተጠራህበት ጥሪ ወደ ሙላት የሚያመጣ ኃይል ዛሬ ቅዳሜ በኢየሱስ ስም በኃይል አንተ ላይ መጣ። አንዳንዴ ይኸውልህ በራስህ ሞክረ፣ በጸሎት ሞክረ፣ በገንዘብ ሞክረ፣ በአንተ አቅም ማድረግን ሁሉ የምትችለውን ሁሉ አርገ ይላል። አንዳንድ ሰዎች በጣም ነው የሚያሳዝኑት። በትምህርት ተምረዋል፣ ስራ ለፍተዋል፣ አስራት ከፍለዋል፣ ማድረግ ያለባቸውን በእነሱ በኩል ሁሉ ነገር ተወጥተዋል፣ ግን ምንም ነገር የለም። ቀንበሩ ዝም ብሎ ይከብዳል አንገታቸው ላይ። ዛሬ ለእነሱ የመስራች አለ። ወፍራም ቅባት ይመጣል። ቀንበረ ከአንገት ላይ የ10 ዓመት የ20 ዓመት የ30 ዓመት የ40 ዓመት ጥያቄሽ ዛሬ ከቅባቱ የተነሳ የሰው ልጅ ሊሚትድ ነው። በነገራችን ላይ የሰው ልጅ በቃ መድረስ የሚችለው አቅም ሊሚትድ ነው። አንቺ የማንችላቸው ብዙ ነገሮች አሉ። በእኛ ችሎታ የማይደረሱ ብዙ ከፍታዎች አሉ። ቤተሰብን ወጥሮ አንተን ወጥሮ ነገሮችን ስር አድርጎ በቃ መውጣት አትችልም። ሞክረ እምቢ ብሎ ተስፋ ቆርጠ ቁጭ ብላል። በቃ እኔ ምን ማድረግ ይችላል? የሰው ልጅ ነኝ። ከዚህ በላይ ለአንተ ቅባት ያስፈልጋል። አሜን የሚል አንድ ሰው የለም? ለአንቺ ዛሬ ቅባት ያስፈልግሻል። አሜን በሉ። ግድ የላችሁ። እሺ የእግዚአብሔር ቅባት ከጠላትህ ይጠብቃል። ምክንያቱም የእግዚአብሔር ቅባት ያለበት የእግዚአብሔር መላእክቶች በሱ ዙሪያ ነው የሚሰፍሩት። መላእክቶችን የእግዚአብሔርን ፕሬዘንስ ይስባል ቅባት። አኖይንቲንግ አንተ ውስጥ ያለ እግዚአብሔር ኃይል 3 ሬልም አለ። 3 ሬልም። አንደኛው ሬልም የእምነት ሬልም ይባላል።
እግዚአብሔርን ቃል ሰምተህ ባመንከው እምነት ልክ የምትገባበት ክልል አለ። እምነት ግን የመጨረሻው አይደለም፣ ፕራይመሪ ነው እምነት። ከእምነት ቀጥሎ ቅባት የሚባል ይመጣል፣ ኃይል አለ። አንዳንድ ሰው አጋንንትን ለማስወጣት አይታገሉም ሲል ጠብ ነው። አትሞስፌር ፈልጎ የሆነ ነገር አድርጎ ዘይት ቀብቶ አይደለም ያየዋል፣ ውጣ ሲል ይወጣል። አንዳንድ ሰው እያለ ወሩን ሙሉ ጉሮሮ እስኪቀደድ ቢል የአጋንንት ይዘቅበታል። ስሙ ላይ ኃይል ስለሌለ አይደለም፣ ሰውየው ከስሙ ጋር ያለው ግንኙነት ነው። ቅባት ያለበት ቅባት ሁለተኛው ክልል ነው። ቅባት ሁለተኛው ክልል ነው። ሶስተኛው ክልል ደግሞ የክብር ግሎሪ ሬልም ይባላል። ይሄ ሰው መጸለይ ማያስፈልገው በእምነትም አይደለም በመኖሩ ብቻ እሱ ስላለ ብቻ አካባቢው ላይ የእግዚአብሔር መገኘት ደመና እንደ ጃንጥላ ይዞ ነው የሚሄደው። ይሄኛውን የሶስተኛውን ክልል የሆነ ሰው ፈትቼ መንፈሳዊ ዓለም 3 ሌየር ነው ያለው። ያላችሁ 3 ሌየር ነው ያለው። መጀመሪያ እስቲ አንድ ወንበር ስጡኝ እስቲ ከነ ወንበርና እሺ ና ተንበርከክ። አሁን ተንበርክኮ እየጸለየ ነው። ከስራ ነው የመጣው። ስራ ምንድን ነው? ኦንላይን ማርኬተር ነው። ተመልከቱ እንግዲህ ኮምፒውተር ላይ ነው ኦንላይን እያለ ከሰው ጋር ያወራል፣ ከምን ጋር ያወራል። በመሃል ፌስቡክ ያል፣ በመሃል ቲክቶክም ያል፣ ኦንላይን ይገባል፣ የሆነ ነገር ያደርጋል። ብዙ ወሬውን ብዙ ነገሮችን አውርቶ ማታ ቤቱ ሲገባ ሻወር ወስዶ ልብሱን ቀይሮ ራቱን በልቶ ከመተኛቱ በፊት እግዚአብሔር ፊት ተንበረከከ። ልክ ሲንበረከክ የስጋ ሬልም ውስጥ ነው ያለው። መስሪያ ቤት ያናደደችው ሴትዮ ትመጣበታለች ይላል። ታክሲ አቶ ወይ የተሰለፈበት ያናደደዋል። ደሞዙን አሁን እንዴት አድርጌ ነው ማብቃቃው እያለ ሊሆን ይችላል። ወይ ከጮኛው ጋር ተጣልቷል። ስለዚህ እዛ ተንበርክኮ እያለ ነው። ምንም የእግዚአብሔር ነገር አይሰማው። አንዳንድ ሰው እዚህ ጋር ችግሩን ጌታ ሆይ አመሰግናለሁ፣ ስምህ ይባረክ፣ ቤተሰቦችን ባርክ፣ ስራ ግማሹ የሚያወራውን አያውቅም፣ ግማሹ የሚለውን አያውቅም። እዚህ ውስጥ ሆኖ ተነስቶ ወደ መኝታው ሄዳል። ይሄ ጸሎት አይባልም። ከዚህ ዝም ብለህ ወደ አልጋ ብትሄድ ይሻላል። ከዛ ቀጥሎ እየቆየ ሲሄድ መዝሙር እየዘመረ የእግዚአብሔርን ውለታና ምሕረት ሲያስብ ውስጡ የሆነ ቅልጥ ማለት ጀምሮ እንባው ይፈሳል። መፍሰስ ሲጀምር ተነስ። አሁን ሁለተኛው ሬልም ገባና እሱ እኮ እዛው ተንበርክኳል፣ ግን በመንፈሱ እና ወደዚህ አሁን ሁለተኛው ሬልም ምንድነው? እንባ ፈሰስ ማለት ይጀምራል። ሰውነት ጋል ለማለት ይጀምራል። ከዛስ የሥራ የተለያዩ ወሬዎች ምናምን በር ሲንኳኳ የምሰማው ድምፅ ሁሉ እየጠፋ ይሄዳል። ውጪ ላይ ምጮ ውሻ ምናምን አሰማትማው አይገርምም? ጆሮ ራሱ ሸዳውን እያደረገ ይሄዳል። ይሄኛውም ጸሎት አይደለም። ይሄኛውም ክፍል ብዙ ሰዎች ዋው በጣም የሚገርም ጸሎት ነበረ ዛሬ ምናምን ብሎ ይነሳሉ። ይሄኛውም አይደለም ጸሎት። ተነስ። ከዛ እየቆየ ሲመጣ ወደ ሶስተኛው ወደ ቅድስተ ቅዱሳን አሜን በሉ። እዚህ ጋር ሰውየው መንበርከኩን ራሱ አያውቅም። ከሰዓት ውጪ ነው የሚሆነው። እዚህ ቦታ ራእይ ማየት ይጀምራል። እዚህ ቦታ ችግሮቹን አያውቃቸውም፣ አይሰማውም፣ ደንዝዘዋል። ሰዎች መጥቶ ቢነኩት ራሱ ለረጅም ጊዜ መንቃታቸው። እዚህ ቦታ ላይ የእግዚአብሔር ክብር መጥቶ ላዩ ላይ ይመጣል። ወራ ባህታካታ የሚገርማችሁ እዚህ ቦታ ላይ ግን ሰውየው ጥያቄ የለውም። እዚህ ቦታ ጥያቄው አንድ ነገር ብቻ ነው የሚሆነው። እዚህ ቦታ ልቆይ ለ30 ደቂቃ ገብቶ 5 ሰዓት ያህል እዛ ነው ያለው። መገኘቱ በጣም ሪል ይሆንበታል። የእግዚአብሔርን መዓዛ በናቹራል አፍንጫው ይሸተዋል። አይገርም? የሆነ ሽታ ይመጣበታል። የሆነ ነገር ውስጥ ይገባል። ሰውነቱ እንደ ላባ ይቀለዋል። መላእክት ሊያይ ይችላል። እዚህ ቦታ ነው አኖይንቲንግ ጀነሬት ያደርጋል። እዚህ ቦታ ላይ የለበሰው የቻይና ልብስ ሳይሆን ሌላ የደመና ልብስ ይደረብበታል። ዛሬ የሆነ ሰው ከሶስተኛው ክፍል ነው የሚሄደው። ከዚህ ተነስቶ የሚገርማችሁ ሰዓቱን ቢያይ ይደነቃል። ምክንያቱም ከሰዓት ውጭ ነው። እዚህ ጋር ኢተርኒቲ ነው፣ ዘላለም የሚባል ክልል ውስጥ ነው ያለው። ይህንን ትምህርት ያስተማረኝ ማን ነው ነገራቸው? ፓስተር ቤንሂን ናቸው ያስተማረኝ። እቤታቸው ቁጭ ሶስተኛው ሬልም ከገባ በኋላ ከዛ ወጥተ ሰዎችን ስታይ ሰዎችን ታውቃል። ማን ሊያጭበረብርህ እንደመጣ፣ ማን ወዶ እንደመጣ። ከዚህ ሬልም እንደወጣ የምታየው ሰው ብዙ ኢንፎርሜሽን ነው ያለ። ዲሲቭ አትደረግ። መናፍስት ያለባቸው ሰዎችማ ቀላል፣ እዚህ አሳልፈ ስትመጣ ውጣ ማለት ቀላል። ከዛሬ ጀምሮ ጸሎታቸው ሶስተኛው ክፍል እንዲሆን ጸልይ። ግድ የላችሁም? አሜን በሉኝ። ከዛሬ ጀምሮ ጸሎታችሁ በኢየሱስም ከሶስተኛው ክፍል ነው። አጨብጭቦ ለጌታ ክብር። ተነስ። ኢየሱስ ጌታ። መነሳት አልፈለገም። ተመልከቱ። አቤት እሱ ደስ ሲል
ዛሬ ነፍሳችሁን የሚያፈስ የእግዚአብሔር ቅባት በላያችሁ ላይ እንዲመጣ እኔ ጌታ ምስክሬ ነው። ይሄንን ጸሎት በኢየሱስ ስም የሆነ ሰው ላይ ጸልያ ተንበርክከ መነሳት እስከማትችል ድረስ ወደ ውስጠኛው ክፍል የሚያስገባ የእግዚአብሔር ኃይል ባንተ ላይ ይምጣ በኢየሱስ። ትፈልጉታላችሁ? ይህን ቅባት፣ ቀንበርን የሚሰብር ቅባት ትፈልጋለህ? ወደዋለሁ በሉ እስቲ። ካፈር ስላነሳኝ ቅባት ነው የምነግራቸው። ሰው ስላደረገኝ ቅባት ነው የምነግራቸው። ከታላላቆች ጋር ስላስቀመጠኝ ቅባት ነው የምነግራቸው። ታሪክ ሰምቼ አይደለም የምነግራችሁ፣ የሌላን ሰው አይደለም የምነግራችሁ። እስቲ ጉባኤው ድምጻችሁን ከፍ አድርጉና በአንተ ዘንድ ያለ ሕይወት ሌላ ስፍራ የትም ማላገኘው ብር ማይሰጠኝ ወርቅ ማይሰጠኝ የሕይወቴ አቅጣጫ የለወጠው የሁል ጊዜ ከመንፈስ ከቃል እኔ እግዚአብሔር ሰው ከሆንኩ አሁን ከባድ ቅባት በወንዶችና በሴቶች እግዚአብሔር ልጆች ላይ ይመጣል። ብዙ ደስታ በሕይወቴ ብዙ ደስታ አለ፣ ብዙ ሰላም አለ በሕይወቴ ብዙ ሰላም አለ። ወፍራም ቅባት፣ ቀንበር የሚሰብር ቅባት፣ ጨለማን የሚመታ ቅባት፣ የዘርማን ዘርን ርግማን የሚሰብር ቅባት መንፈስ ቅዱስ እኔ የምለውን እያላችሁ ትጸልያላችሁ። እንደተያዛችሁ ጌታ ሆይ በሉ፣ ወደዚህ ምድር አምጥተኸኛ አመሰግናለሁ። ጌታ ሆይ አንተ ያየህልኝ በሙላት ሳልኖር እድሜ እንዳያልፍ ዛሬ ለምንሃለሁ። ጌታ ሆይ ጥሬን ሙሉ በሙሉ ኖሬ እንዳልፍ ቅባትን አሁን ጨምርብኝ። ይኸውላችሁ ቅባት እየመጣ ነው ያለው። በዚህች ምድር ስወጣ ስገባ መንፈስ ስላለ እንዳልፍሽ የእጅ ሰዓት ነው። የእውነት መሪ ነህ በዚህ ዓለም ክፋት እንዳልያዝ እንዳልጠፋ ዋስትናዬ የምትሆን ከኔ ጋር መጣ ጌታ አንተ ካለ ይበቃኛል። ሙሉ ሰላም ይሰማኛል። መገኘት ያረካኛል። አንተ ካለ ብርስ አንተ ካለ ይበቃኛል። ሙሉ ሰላም ይሰማኛል። መገኘት ያረካኛል። እስቲ ጉባኤው ይበል አንተ ካለ
ያቆመኛል።